ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ፍኖት ዩቲዩብ ቻናል በደህና መጣችሁ እያል እንደሚታወቀው ፍኖት ዩቲዩብ ቻናል አማርኛ፣ ኦሮምኛ፣ ትግርኛ እንዲሁም ሌሎችንም የሀገርኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም ከዚህ በታች ባለው ስልክ እኛን ማናገር ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ዛሬ ደግሞ ዘንላችሁ የመጣነው የአማርኛ ሆሄያት ክፍል 2 ነው። ባለፈው ትምህርታችን እንዳየነው ክፍል 1 አይተናል። ዛሬ ክፍል 2 ማለት ነው። እንዳያችኋቸው ዛሬ ረን፣ ሰን እና ሸን ቀን እንማራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ መጨረሻው ከኛ ጋር አብረው ይሁኑ። ረከቦት፣ ሩዝ፣ ርችት፣ ራስ፣ ሬዲዮ፣ እርግብ፣ ሮቶ። ክፍል 1 ላይ እሳቱ ሰ የሚባለውን አይተናል። እዚህ ደግሞ ንጉሱ ሰ የሚባለውን እናያለን። ሁለቶችም ግን የቅርጽ እንጂ የድምፅና የአነባበብ ዘዴያቸው ተመሳሳይ ነው። የቅርጽ ብቻ ልዩነት አላቸው። ይሄ ንጉሱ ሰ ይባላል። ሰዓት፣ ሱቅ፣ ሲኒ፣ ሳህን፣ ሴት፣ ስፖርት፣ ሶፋ። ሸሚዝ፣ ሹራብ፣ ሺቲ፣ ሻማ፣ ሼፍ ማለት ምግብ የሚያበስል ማለት ነው። ሽሮ፣ ሾላ። ቀበቶ፣ ቁምጣ፣ ቂጣ፣ ቃሪያ፣ ቄስ፣ ቅቤ፣